እድል የአቤኒንም ወጥመድ ያዘጋጀችለትንም አቤኒ ወደ እነሱ እንዲመጣ ነው ነገሩ ሁሉ። አቤል አሁን ላይ ከእድል ተቃራኒ ሆኖ እድል ደግሞ ከኢንስፔክተሩ ከተገናኘች በኋላ ነገሩ ሁሉ እንዲያበቃ ታደርጋለች። ምክንያቱም አቤል አሁን ላይ እህቱ ሞታለች በማለት ነው። እድልም እህትህን ጓደኞች ያንተ የምታውቃቸው እየጎዱህ ነው በማለት የበለጠ እነሱ ላይ ክፉ እንዲሆን ያደረገችው እድል የራሷ ጥቅም ብላ ለራሷ ፍላጎት የምታሳካበትንም አሁን ላይ ግን ይበልጥ አሁን ላይ እድል ከኢንስፔክተሩ ከተገናኘች በኋላ ከአቤል ጋር ሸርተት ብላበታለች። ምክንያቱም እሷም የራሷ መንገድ ከአቤል ይበልጥ ከኢንስፔክተሩ ጋር ሰርቼ ያዋጣኛል እያለች ትገኛለች። እድል አሁንም አቤል ግን በጣም በንዴት ውስጥ ገብቶ እህቴንማ እንዴት ያደርጓት አይችሉም በማለት ነው በጭፍን እየተጓዘ ያለው። በጣም በንዴት ውስጥ ገብቷል አቤል። እህቴ ደግሞ እንዴትም ብዬ እህቴ ያስመልሳለሁ በማለት ነው። ነገር ግን አሁን ላይ ወደ እድልም ስልክ በመደወል አቤልም ነገሩ ሁሉ ወደ አቤኒ ለመደወል እየሞከረና ወደሱ እንደተቀጣጠሩ ይነግራታል። ነገር ግን እሷ ከኢንስፔክተሩ ጋር ስላወራች ይበልጥ ቀስ እንዲልና እንዲረጋጋ ትነግረዋለች። ግን ደግሞ አቤል አይቻልም አሁን ነው ማደርገው ብሎ ነው እያወራት የነበረው። ምክንያቱም ወደ አቤኒ ስልክ በመደወል አቤልም መልሶ በደወለለት ሰዓት ተቀጣጥረውና ይበልጥ አቤልም ለአቤኒ ወጥመድ ለማዘጋጀት ነው እየጣረ ያለው። ነገሩ ሁሉ አሁን ላይ ኢንስፔክተሩ ግን ከእድል ጋር ከተገናኘ በኋላ የአቤልንም መንገድ ተቀይሮበታል። በዚህ ሰዓት አቤኒ ከዜማዬ ጋር በመሆን የኢንስፔክተሩም የነገሩትንም ነገር ይበልጥ እሱ የራሱ እየተጠቀመባቸው ይገኛል። የአቤል ፍላጎቱ እህቱ ብቻ ሳትሆን የራሱ መንገድ ደስተኛ የሚያደርገውንም ህይወት ለማግኘት ነው እየጣረ ያለው። ግን ደግሞ እድል ሁሉንም ነገር የእህቱ እያደረገችው በራሷ ሌሎች እንዳደረጉ በማስመሰል አቤልንም ይበልጥ ጠላት አድርጎ ከባድ ውሳኔ እንዲወስን ነው እያደረገችው ያለችው። ዜማ ከአቤኒ ጋር ሆና በጣም ተጨንቃና አቤኒን እንደዚህ በመቅጠራቸው እንዴት ሊሆን ይችላል? ይህንን ነገር እኔ ፈርቻለሁ በማለት ነው መልሳ ወደ ኢንስፔክተሩ በመደወል ነገሩ ሁሉ አብሯቸው እንዲሄድና በዚህን ሰዓት ግን ኢንስፔክተሩ አቤኒ ብቻ እንዲሄድና እሷ እንዳትሄድ ነው እየነገራት ያለው። ነገር ግን ዜማ በዚህን ሰዓት እንደማትስማማና ይበልጥ አቤኒን ትታ ወዴትም እንደማትሄድ ነው እየተናገረች የነበረው። ኢንስፔክተሩ ግን በጣም ቃል አዋይ በመሆኑ ወደ ኋላ እያሸራተተ ይበልጥ ከእሷ ጋር ነኝ በማለት አቤኒም ለብቻው እንዲሆንና እኛ እንከተለዋለን በማለት ነው ከእሷ ጋር እየተስማማ ያለው። ነገር ግን ዜማ አሁን ላይ አቤኒ ድጋሚም አጠዋለሁ በማለት ፍራቻ ውስጥ ገብታለች። አቤኒ ግን ይሄንን የዜማ ጭንቀት ባየ ሰዓት ይበልጥ ፍቅሩም ከባድ ቢሆንበትም ግን ደግሞ የዜማ ጭንቀት ዜማ እንዳትጨነቅ እያደረጋት ይገኛል። አሁን ላይ የዜማ የውስጧ ጭንቀቷ ሁሉ ሰዎቹ ከዛ በፊት ያደረጉኝንም ነገር እኔ ያውቃለሁ በማለት ነው አቤኒም እንዳይሄድ ብቻውን እያደረገች ያለችው። ግን ደግሞ ኢንስፔክተሩም አሁን ላይ የራሱ መንገድ በማጽዳት ላይ ይገኛል። ናቲ ካመለጠ በኋላ ይበልጥ አሁን ላይ ኢዛና ነገሩ ሁሉ ግራ ተጋብቶትና መንገዱ ስቶ ይገኛል። ምክንያቱም አሁን ላይ ናቲ ማምለጥ ምንም ቢሆን ለኢዛና በጣም ፈተናና ከባድ ስለሆነበት ይበልጥ ለእስካሁኑ ጊዜ ኢዛና ናቲን አስሮ ካስቀመጠው በኋላ ለማንም በህይወት አለ ብሎ አልነገረም ስለነበር ነገሩ ሁሉ ለልዑል በህይወት አለ በማለት ብቻ ነበር ሲያስፈራራው። ግን ደግሞ ካመለጠም በኋላ ናቲ ኢዛና ጭንቀት ውስጥ ምንድነው መሆነው አሁን ላይ በማለት በጣም ከባድ ውስጥ ሆኖ ይገኛል።
ኢዛና አሁን ላይ ልዑልና ናቲ ከተገናኙ የኔ ነገር አበቃልኝ ብሎ ነው አሁን ላይ በጭንቀት የገባው። አሁን ላይ ኢዛና በጣም ህመሙ በጣም ከኢዛና ውስጡ ጭንቀቱ ሁሉ አቤኒ ከወንድሙ ከተገናኘ አሁን ላይ ኢዛና የእሱ ጭንቀት የሆነበት ሁሉ ናቲም ከወንድሙ ልዑል ጋር ከተገናኘ የኔ ህይወት ያበቃልኛል ብሎ ነው በጣም ተጨንቆ የሚገኘው። ይበልጥ አሁን ላይ ልዑል ግን ደግሞ ልዑል የራሱ መንገድ እየከሄደና በኢንስፔክተሩም ካስፈራራው በኋላ ኢንስፔክተሩ ግን ይበልጥ ነገሩ ሁሉ እንደመጀመረው ቀስ ብሎ መስራት እንደሌለበት ይወስናል። አሁን ላይ አቤል በንዴት ውስጥ ሆኖ እድልንም ምንም እንኳን ከእሷ ጋር የሚያገኘው ቢኖርም ይበልጥ ግን እድልንም እየነገራት ይገኛል። እድል ቶሎ ብላ ነገሩ ሁሉ ከአቤኒ ጋር እንዲጨርሱ ይነግራታል። ግን ደግሞ እድል ለሌላ ሰው የተስማማችው ነገር እንዲረጋጋ ታደርጋለች። ግን ኢዛና አሁን ላይ ከእድል ጋር ካልሆነ ናቲንም እንደማያገኘው ያስብና ወደ እድል ስልክ ይደውላል። እድል ግን ስልኩንም በደወለላት ጊዜ ነገሩ ሁሉ እንደምትጠባረርበት አውቆ ነበረ። ይበልጥ ግን እድል አሁን ላይ ሁሉንም ነገር ካልነገርኳት አታውቅም በማለት ናቲ በህይወት እንዳለ ለእድል ሊነግራት ይችለዋል። ነገር ግን በዚህን ሰዓት እድልም ናቲ በህይወት መኖሩ ለሷም ስጋት እንደሆነ ትናገራለች። የእድል አሁን ላይ ነገሩ ሁሉ ከኢንስፔክተር ጋር ስምምነት ብታደርግም ይበልጥ ግን አሁን ላይ ናቲ በህይወት አለ ከተባለች በኋላ ነገሩ ሁሉ ለማበላሸት ትሞክራለች። ምክንያቱም ኢንስፔክተሩና ናቲም በአንድ መንገድ ላይ እየተጓዙ ስለሆነና